በጣም ልጁ ቆንጆ ከመሆኑ የተነሳ በውበቱ ተማርካ ከመዘረፍ ተረፈች የእህታችን ታሪክ። ቤተ መንግስት ወደ ፍለዋ በሚሄድበት ሰዓት ላይ ታክሲ በመጠበቅ ላይ ነበሩ። ታዲያ በመሃል ላይ አንድ መልካም ቆንጆ ልጅ ወደኔ መጣ። በውበቱ ተማርኬያለሁ፣ በተዋወቀው ብዬ ጓጉቻለሁ። እሱም ወደኔ ሲመጣ በእጁ አይፎን ስልክና እንዲሁም ደግሞ የመኪና ቁልፍ ይዟል። ባለባበሱ ፈጽሞ አጠረጥሩትም። ሲበዛ ቆንጆና መልካም ወንድ ይመስላል። ወደኔ ተጠጋና አልፎኝ እንደሚሄድ ብሎ ተመልሶ መጣና እዚህ ጋር እኮ ታክሲ አይቆምም አለኝ። ምናልባት ካጣው ወክ እያረኩ ወደ ሜክሲኮ መሄድ ስለምፈልግ ነው አልኩት። ታዲያ ልጁ ከዛሽ ቅጽበት ጀምሮ መንቀልቀል ጀመረ። እኔ ደግሞ የሚንቀለቀል ወንድ አልወድም። በመሃል ላይ ስልክ ይደወልለታል። ስልኩን እንደዘጋ እኔም በእግሬ መንቀሳቀስ ጀምር ተከትሎኝ መጥቶ ቅርታ የኔ እናት ስልኬ ባትሪ ስለዘጋ እባክሽን ባንቺ ስልክ ልደውል አለኝ። እኔም ደግሞ የመሰለኝ የኔን ስልክ ለመውሰድ ወደ ራሱ ቁጥር ደውሎ ስልኬ ሊወስድ ስለመሰለኝ ስልኬ መልእክት ይቀበላል እንጂ አይደውልም አልኩት። ይሄን ሴቲንግ ነካክተሽ ያበላሸሽ ሆኖ አምጪው ላስተካክልልሽ አለኝ። ፈጽሞ አልሰጠህም አልኩት። ሁኔታችን ወደ ክርክር ሲገባ ሌባ መሆኑን ጠረጠርኩ። በመልኩ ተታየ ጉድ ተሰርቼ እንደነበር ሲገባኝ ቶሎ ብዬ ካጠገቡ ሸሸው። ቴው አልመች ሲለው እሱም ተመለሰ። ከፊት ለፊቴ የሆኑ የኔ ቢጤ ቁጭ ብለው ነበር። እኔ እህት እግዚአብሔር ነው ያተረፈሽ አሉኝ። ምን ነው ብዬ ስጠይቃቸው ይሄ ሞላጫ ሌባ ነው አለኝ። ባካችሁ ውድ ቤተሰቦች ከኔ ታሪክ ተማሩ። ቆንጆ ወንድ አገኘን ብላችሁ እንዳትዘረፉ። ይሄን ለሌሎቹ መማሪያ ይሆናልና ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።